በረጃጅም ቤተ መንግስቶች መካከልም ታልፋለህ። ከሉል ከወርቅ ከብርና ስም ከሌለው ውድ ነገር የተገነቡ ሕንፃዎችህን በአግራሞት እየተመለከትክ ትራመዳለህ። የምድር ነገሥታት ሁሉ ቢሰበሰቡ የአንዱን በር እንኳ መስራት የማይችሉትን ግዙፍ የሕንፃ ጥበብ ከግዛትህ እንደ ጉድ ታያለህ። ከዚያም ትቆማለህ፣ በስምህም ትጠራለህ። አዎን በዚያ በምድር ትጠራበት በነበረው ስምህ ከዚያም ግዛት እንደ አዲስ ትጠራለህ። ዞረህም ትመለከታለህ። ፊቱ በብርሃን የተሞላ ድምፁ መረጋጋትን የሚሰጥ መልአክ ከፊትህ ይቆማል። እንዲህ ይልሃል፣ ይህ መኖሪያህ ነው። ይህን ጊዜ በድንጋጤ ፈዘህ ይህ ለኔ ብለህ ትጠይቃለህ። በምድር ሳለህ ታልመው የነበርከው ቤት፣ ዋጋውን ለመክፈል የደከምክለትና ተስፋ የቆረጥክበት ቤት ዛሬ ላይ እንደ ቅንጣት አንሶና ወርዶ ይታወሰሃል። ዞር ብለህም በዱንያ ውብ ቤትህ በትዝታ ትስቃለህ። ምክንያቱም ከፊትህ ያለው ነገር ከምንም ነገር ጋር አይወዳደርምና። ወደ ሕንፃው ቀርበህም በሩን ትከፍታለህ። ቁልፍ የለም። መግባት ስለፈለክ ብቻ በሩ በራሱ ጊዜ ይከፈትልሃል። ወደ ውስጥም ትገባለህ። ወደ ክብር ቤተ መንግሥትህም ዘልቀህ ትገባለህ። በዚህኛው ጊዜ ግን እንደ በፊቱ በፍርሃት እየተንቀጠቀጥክ ወይም እያመነታህ ሳይሆን ከዚህ ውጣ ተብለህ እንደማትባረርና ይህ ቦታ ለጉብኝት ሳይሆን ለዘላለም መኖሪያነት እንደተሰጠህ በተረዳ ሰው ሁኔታ እርግጠኛ እርምጃ ትራመዳለህ። ለመጀመሪያ ጊዜ የዘላለም ዘውታሪነት ትርጉም በሐሳብ ደረጃ ሳይሆን በልብህ ውስጥ እንዳደረና ስጋት እንደሌለብህ ይሰማሃል። የሕንፃው ግድግዳዎች ዝም ብለው የቆሙ አይደሉም። መረጋጋትን በጆሮህ የሚያንሾካሹኩልህ ይመስልሃል። ቀለማቱ ለዓይን የሚታይ ብቻ ሳይሆኑ ልብን የሚያስደስቱና የሚያረኩ ናቸው። እያንዳንዱ የቤቱ ማዕዘን በምድር ላይ ሕይወትህ ዓለም የጠበበችህን ጊዜያትና እንባ ያፈሰስክበትን ክፍል ያስረሳህ ዘንድ ተለይቶ የተሠራ ድንቅ ቤት ይመስላል። ዓይንህን ወደ ውስጥ ስትልክ ጭንቅንቅ ወይንም ግርግር ሳይሆን ወሰን የሌለው ስፋት ነው ላንተ የሚታይህ። ስፋቱ በቦታው ብቻ ሳይሆን በነፍስህም ውስጥ መረጋጋትና ስፋትን ይፈጥርልሃል። አልጋዎችህ በክብርና በሥርዓት ተሰድረዋል። ምንጣፉና ልብሱ ከሐር የተሠራ ሆኖ ሲተኛበትም ሲለበስም ቆዳን አይለበልብም። መዓዛው አፍንጫን አይዘጋም፣ የስትንፋስ ደረትህን ያሰፋልሃል እንጂ። ወደ አልጋው ስትጠጋ ለማረፍ ብለህ የመቀመጥ ፍላጎት አይሰማህም። ምክንያቱም ድካም የሚባል ነገር ገና ከጀነት ስትገባ ከላይህ ላይ ተገፎ ወድቋልና። እጅህን ግድግዳው ላይ ታሳርፋለህ። እንደ ድንጋይ ያልጠጠረ እንደ እንጨት ያልከረደደ ልዩ ልስላሴ እጅህን ይሰማሃል። ያን ግድግዳ የምድር ሰዎች ቢነኩት ከልስላሴው ብዛት በሕልም እንጂ በእውነት ያለ አይመስላቸውም። ድንገት ትቆማለህ። የቆምከው የሚያስፈራ ነገር አጋጥሞህ አይደለም። ልብህ በአንድ እውነት ግልጽና ንጹሕ በሆነ ስሜት ስለተሞላ ነው። ይህም ስሜት እዚህ ግዛት ውስጥ አልታመምም፣ አላረጅም፣ አልፈራም፣ እዚህ ማንንም አላጣም፣ ራሴንም እዚህ አልጥልም የሚል ነው። ይህች የነጻነት ሐሳብ ብቻ የኖርክበትን የዕድሜ ልክ ሸክም ታራግፍልሃለች። ከዚህ በፊት ፈገግ ብለህ የማታውቀውን አይነት ፈገግታ ፈገግ ትላለህ። በምድር ሕይወትህ ያጣኸው ነገር ሁሉ ለዚህች ቅጽበት የተከፈለ ርካሽ ዋጋ እንደነበረም ትረዳለህ። በዙሪያህ እንቅስቃሴዎች ይሰሙሃል። ረብሻ የሌለበት የማያስደነግጥ የተረጋጋ ሕይወትን የሚያሳብቅ እንቅስቃሴ ትሰማለህ። ዕድሜያቸው የማይለወጡ የሆኑ ልጆች አንተን ለመኻደም እንደተበተነ ሉል ሆነው እያብረቀረቁ በፊትህ ሽር ጉድ ይላሉ። ድምፃቸውን ከፊትህ ከፍ አያደርጉም። እነዚህ አገልጋዮች ዓይን አይቶት ጆሮ ሰምቶት የማያውቅ መጠጥ በወርቅና በብር ዋንጫዎች ይዘው ከፊትህ ቆመዋል። መጠጡ የሚቀርብልህ ስለ ጠማህ አይደለም፣ የጀነት ጸጋ ጉድለትን ለመሙላት ሳይሆን ፍጹምነትን ለመጨመር ነውና። የመጠጫ ዋንጫውን ትቀበላቸዋለህ፣ በጉጉት ሳይሆን በእርጋታ። ስትቀምሰው ጊዜ በጉሮሮህ ላይ ይቆማል። ጣዕሙ በምድር የምታውቀውን አይነት ጣዕም አይመስልህም። ጣፋጭ ብቻ አይደለም፣ ሰላም የሚሰጥ ጥዑም መጠጥ ነው። ጉሮሮ አይዘጋም፣ ሆድ አይከብድም፣ ስካር የለውም። ከጠጣኸው በኋላ ንጹሕ ሐሴት ነፍስህን ይሞላታል። በቤተ መንግሥቱ ውስጥ ስትዘዋወር ሌሎች እልፍ አላፍ በሮችን ታገኛለህ። በሮቹ ሲከፈቱ ወደ ክፍል ሳይሆን ወደ አስደናቂ እይታዎች ይወስዳሉ።
ማለቂያ የሌላቸው የአትክልት ስፍራዎች። ፍራፍሬዎቹ በአክብሮት ዝቅ ብለው ትቀነጥሳቸው ዘንድ ወደ አንተ ቀርበዋል። እጅህን መዘርጋትም ሆነ ወደ ዛፉ ላይ መውጣት አያስፈልግህም። ሁሉም ነገር ከአላህ ዘንድ ታዟል። ሁሉም ነገር በጸጥታ ቋንቋ እንዲህ ይልህ ይመስላል፣ እኛ ለአንተ የተፈጠርን ነን፣ ምክንያቱም አንተ በምድር ታግሰሃልና። ወደ በረንዳው ትወጣለህ። ጀነትን ካሰብካት በላይ ሰፊ ሁናም ታገኛታለህ። የቤተ መንግሥትህ ሕንፃዎች የተራራቁ ቢሆኑም ለአንተ ሁሉም ቅርብ ናቸው። ወንዞች ለስለስ ባለ ጩኸት ይፈሳሉ። በምድር አይታቸው የማታውቃቸው ቀለም ያላቸው ወፎች ይበራሉ። ድምፁ የማይረብሽ የተስቢሕ አልያም የውዳሴ ድምፅ አየሩን ሞልቶት ትሰማለህ። ፍጥረቱ ሁሉ ያለ ግጭት፣ ያለ ፈተናና ያለ እንባ ፈጣሪውን የሚያመልክ ይመስላል። በዚያች ቅጽበት ያለ ምንም መቻኮል እዚያው በቆምክበት አንድ ጥልቅ እውነት ትረዳለህ። ጀነት ማለት ውብ ቦታ ብቻ ሳይሆን ዘላቂ የሆነ የልብ እርካታ መሆኑን። ያ በምድር ሕይወትህ በገንዘብ፣ በእንቅልፍ፣ በሰዎችና በብቸኝነት ስትፈልገው የነበርከውን ዕረፍት እዚህ ግዛት ውስጥ በነጻ ታገኘዋለህ። ይህን የመሰለ ዕረፍትና መረጋጋት ለዚህ ቀን፣ ለዚህ ቦታ፣ ለዚህ አቀባበልና ለዚህ የማይጠፋ ሰላም ታስቦ የቆየ እንደሆነም ትረዳለህ። ይህን ጊዜ ድሎትህ ሲሟላልህ ልብህ ረጋ ብሎ መጠየቅ ይጀምራል። ቤተሰቦቼን ሳላገኝ ጌታዬን ሳላናግርና ትልቁን ገጠመኝ ሳላይ ጸጋው እንዲህ ከሆነ ያኛው ዋናው ጸጋ እንዴት ይሆን? እነዚያ ቤተ መንግሥቶች፣ የሚፈሱ ወንዞችና የሐር አልባሳት ምንም እንኳ ቢገዝፉ ለሌላ ጥልቅ ጸጋ መሸጋገሪያ ብቻ መሆናቸውን ለመረዳት ጊዜ አይፈጅብህም። ያ ጸጋ በእጅ የሚዳሰስ በዐይን የሚሰፈር ሳይሆን በልብ የሚኖር ነው። ጸጥ ባለ ቅጽበት አካባቢውን እያስተዋልክ ሳለ በጆሮ የማይሰማ ነገር ግን በቀጥታ ወደ ነፍስህ ዘልቆ የሚገባ ስውር ጥሪ ትሰማለህ። ልብህ ለዚህች ቅጽበት በዱዓ እና በጥበቃ ለዓመታት ሲዘጋጅ የነበረ ይመስላል። የሚመጣውን አስቀድመህ እንደሚያውቅ ሰው ዘወር ትላለህ። ድንገት ወደ አንተ እየቀረቡ ያሉ ሰዎችንም ትመለከታለህ። ሰዎቹ በዱንያ ሕይወትህ በደንብ የምታውቃቸው ሲሆኑ ነገር ግን በምድራዊ ሕይወት ትተሃቸው እንደሄድከው አይደሉም።